አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዚዱ ከስልጤ ቤተሰብ እንዴት ናችሁ? ሰላም ናችሁ? አይኔ ቀሩ ሰላም ነው አልሐምዱሊላህ። ዛሬ ያጋጠመኝን ልነግራችሁ ነው። እዚህ ጋር የሚታያችሁ ስጋ ነው። በሀያቴ ስጋ ገዝቼ የማላውቀው ዘንድሮ ተከሳ። እዛ ጋር ያያችሁ ስጋ ነው። እዚህ ጋር ደግሞ ለስጋው ቁሌት እየተሰራ ነው። ያው ዛሬ ስጋ ሊበላ ነው። በ9 ወሬ ዛሬ ስጋ ይሄው በጣም መጣ ስጋ በልቼ አላውቅም። ነገርማችሁ ለምን አትሉኝም? ቤት ቀይራለሁ ብዬ ችጋራም ቤት ገብቼ ስግል ሁሌ ዶሮ ሰለቸኝ። ያኪ አሳ ሰለቸኝ እና ምንድነው ዶሮ ብቻ ነው የሚበላው። ስጋ አይገዙም፣ ስጋ አይበሉም። ከዛ ዛሬ ምን አረግን መሰላችን እና ጓደኛዬ፣ በነገራችን እኔ አልገዛውም፣ ጓደኛዬ ተገዛች እና አመሰግናለን ጓደኛዬ። እሷን የተገዛች ምን አረግን የሆነ ስጋ የሚገዛበት ወረቀት አየን። ከዛ በሱ ወረቀቱ ወስተን በሱ ቁጥራቸው ወስተን ስጋ አዘዝን። ግማሽ ኪሎ ስጋ አዘን። ይኸው እንደዚህ እያቁላላለን በስጋ ለግማሽ ኪሎ ይሄ ሁሉ ቁሌት አይገርማችሁ እናላችሁና ባያቴኔ ስጋ ገዝቼ አላውቅም። መጀመሪያ የነበርኩበት ቤት ነው የሚታረደው፣ በቤት ነው ነገር የሚዘጋጀው። ፋነው መግዛት ምናምን የለም። ይኸው ዘንድሮ በዚህ ቤት ስጋ ገዛን። ይሄ ስጋ ይሄ ነው። ይሄ ግማሽ ኪሎ ነው እናንተ፣ አይገርምም? የግማሽ ኪሎ ስጋ ነው። ስለዛ ላይ በቃ ይችላል ብለን ምን አደረግንበት? ድንች ቆረጥን ማለት ነው። ስጋው ትንሽ በሰል ሲል ድንች እንጨምራለን። ይሄ በርበሬያችን ነው እና ቤተሰብ ይሄው እንመስላለን። በርበሬማ ነፍ ይሄ በርበሬ ኢትዮጵያ ነው። ሽሮ ነው በርበሬ ነው። ሚጥሚጣም አለች። እቺ ሚጥሚጣ ናት እላቸዋለሁኝ። አንድ ጓደኛችን ደግሞ እንጀራ ላከችልን። በእንጀራው ላሳያችሁ። በነገራችን ላይ ስጋ የመብላት ፍላጎት ቢኖረንም እንጀራ ስናዝግን ሩቅ ነው እያሉ አይመጡልንም። ከዛ ይሁን ጓደኛችን እንጀራ ገዝታ ላከች። የምር ወላሂ ነው የምላችሁ። ጓደኛ እንጀራ ገዝታ ላከችልን ማለት ነው። እና ዳርጎ 2 ኪስ እንጀራ ነው ገዝቶች ላከችልን። እናመሰግናለን። አይ ነው ዛሬ ነው በስንት አመት የማራቲ ስጋ ገዝቼ ማላክ ሲቲዮ ስጋ ተገዛ። ቀለብን መጣዩ ለአፍጥር ነው ያዘጋጀናለን። ለአፍጥር ይደርሳል ኢንሻአላህ። እና እንደዚህ ይመስላል። በርበሬ ምርጥ ዶሮ ነው ያረረ እንዳይመስላችሁ። አልሐምዱሊላህ ጉል ረህ ማሻአላህ። ራሴን ልመርቅ እንጂ እና አላችሁ ይሄን ይመስላል። ይሄ ነው ጉድ የሆንኩት። በመዳም ቤት ቁጭ ብዬ ስጋ ልግዛ። ወይኔ በላችሁ። ባለፈ እኮ ብላዘር ደውሎ አረ አረፋ እንዴት ነው ምናምን ሳይ አረ ዘንድሮ አረፋ ይቅርባችሁ ቆጮ በጎመን ብሎ ታውቃላችሁ። ሴት ያው ቆጮ በጎመን ብዙ ጊዜ የምንጠቀመው ምግብ ነው። አማራ ጤፍ እንጀራ በወጥ በሽሮ እንደሚጠቀመው እኛ ደግሞ ቆጮ በጎመን ብዙ ጊዜ የምንጠቀመው ምግብ ነው ለማለት ያክል ነው። እንጀራም አለ ግን አይናፈም ብዙ አንፈልገውም። ገብቷችኋል? እና ቆጮ በጎመን ብሉ ዘንድሮ ይቅርባችሁ ስጋ ስለዋራ ለምን ታይ እንጂ ስስቱካ ምንድነው? ኧረ ምን ነው ቆሮሷ ነበርሽ እንዴ ምናምን ብሎ ጀንጅኖ እኔም ስቀልድ ነው እኮ እንደዛ አልኩ። እኔ ከመጣሁ ስጋ በልቼ አላውቅም ወንድሜ። ስጋ ናፍቆኛል። አንተ ጭራሽ ስጋ ለበሬ ብር ትለኛለህ ወይ? እኔ ስጋ ናፍቆኛል ነው ለምን ስጋ ናፍቆኛል? ስጋማ እየበላሁ ነው፣ ግን ዶሮ ነው ሁሌ የምበላው። ዶሮ ነው ወንድሜ ስለው ለእና ምን ችግር አለው? ዶሮ ስጋ እኮ ነው አለኝ። ለእኔ እንደሱ አልፈልግም። የምፈልገው የበሬ ስጋ፣ የበግ ስጋ፣ የፍየል ስጋ ምናምን የምፈልገው ዶሮ አይደለም ስለው እና ምን ችግር አለው? ግዢ ብሎ ሞራል ሰጠት እና በቃ ለመግዛት ተነሳሳሁ። ግን ብሩ ወፍ አይበረክትም፣ ምንም አይበረክትም። ምንኛ ነው ማውራው ግን አይበረክትም ብሩ እናንተ ይዋ። አሁን ይኸው ጓደኛዬ በቃ ጨከነችና ይኸው ገዛች። ይሄ ስጋ ስንት ብር ቢሆን 30 ብር ስጋ ነው ከነ ታክሲው 30 ብር ስጋ። ወይኔ 30 ሲባዛ 40 ባዙት እስኪ ስንት እንደሚመጣ ኢትዮጵያ ሰው 1 ኪሎ ስጋ 1000 ብር ትርት። ይኸው እዚህም ከ1000 በላይ ነው እናወጣው 30 ብር አውጥተን
ገዝተን ያው እኩል ነን፣ ኑሮ እኩል ነን። ኢትዮጵያ ሰዎች ያታማሩ ኑሮ እኩል ነን። እና ቤተሰብ እንደህ ነው እላችኋለሁኝ። ስጋውን በዚህ መልኩ ከታት ነውና እየበሰለ ነው። ትንሽ ስጋው በሰል ሲል ድንቹን ቀታለን እላችኋለሁኝ። በቃ ደህና ሆነልኝ። ይሄ ነው አዲሱ ቤት ነገር። እንደዚህ ወይኔ ዶሮ በላይ ያሰማሽም አልሰማሽ ዜድዬ አልሰማሁም ብላ እያለቀሰች ብትመጣው አልሰማሽም እናቴ። እንደዛ በስጋት እንዳታጫወት። ጥብስ ስንፈልግ ጥብስ፣ ቅቅል ስንፈልግ ቅቅል፣ እንደዚህ በቃይ ስንፈልግ በቃይ እየበላን ዘንድሮ ቀይ ወጥ ናፈቀኝ። ኦ ማይ ጋድ ዶሮማ ዘጋኝ። እዚህ ቤት ዶሮ ዘጋኝ። እናንተ ባልሽ ድንችዬ ተራሽን ጠብቂ፣ ከትሻለሁ። አመሰግናለሁ። አፍጥር እየደረሰ ነው። እናንተም ጋር ድረስ በነገራችን አፍጥር ስር ሮምንታ እንዳይመስላችሁ የዙልሂጃ ጾም ነሽ፣ እዛ ነው።